ዛሬ ቻሌንጅ ይዤላችሁ ነው የመጣሁት። ምን አይነት ቻሌንጅ? ሁላችሁም ኮሜንት ስር እየገባችሁ አንድ ነገር ትጽፋላችሁ። ልጄ በረከቴ ነው፣ ልጄ በረከቴ ናት እያላችሁ ትጽፋላችሁ። ብዙ ጊዜ ማለት ነው አይምሯችን ላይ ሁላችንም እኔንም ጨምሮ የምናስበው ምንድን ነው ልጆቻችን በህይወታችን ከመጡ በኋላ ያጋጠመንን ቻሌንጅ፣ ላይፋችን ምን ያክል እንደተዘበራረቀ፣ እንዴት በብዙ ነገር ውስጥ እንዳለፍን ነው የምናወራው። ዛሬ ግን እኔም እጽፋለሁ፣ እናንተም ከስር እያንዳንዳችሁ ያልጻፈ ወላጅ መጥቼ ነው በሜሴጅ የምጠይቀው። ልጄ በረከቴ ነው፣ ልጄ በረከቴ ናት፣ እግዚአብሔር የሰጠኝ ስጦታዬ ነው። እናንተ ጭምርምር አርጋችሁ የራሳችሁን መልካም መልካም ነገር ስለ ልጆቻችሁ ትጽፋላችሁ። እግዚአብሔር ስለሚወደኝ ነው ልጄን የሰጠኝ፣ እግዚአብሔር ስለሚወደኝ ነው ልጄን በህይወት ያመጣው እያላችሁ መልካም መልካም ነገር ተናገሩ። ቻሌንጅ ነው። ያልጻፈ ወላጅ መጥቼ ነው በሜሴጅ የምጠይቀው። እወዳችኋለሁ። ኤፕሪል 18 እንዳትረሱ። ርዕሶቹን ከዚህ ቀጥሎ ባለ ቪዲዮ አሳውቃችኋለሁ። እንዳትረሱ።